ነቢዩ ሰለላሁ ዐለይሂ ወሰለም የተራመዱበትን መሬት በፈረስ ኮቴ አልወጣውም ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ተፍተው መሬት ላይ አይወድቅም ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ውዱእ ያረጉበትን ውሃ አይደፋም ነበር። የኡሑድ ዕለት የቆሰሉ ጊዜ እዚህ ላይ የገቡ ብረቶችን ለማውጣት አንድ ሰሃባ ደማቸውን ጠጥተውታል። ጸጉር ተላጭተው መሬት አይወርድም ነበር። የኛ ሀገር ዑለሞች ሸምሱል ሐቂቀቲ ነው የሚሏቸው፣ የእውነተኛው ፀሐይ ነው የሚሏቸው። እውነተኛው ፀሐይ ነው ማለት ምን ማለት ነው? ይሄኛው የምናየው ፀሐይ አርቲፊሻል ነው ወይም ሃይ ኮፒ ነው እያሉ ነው። ኢትዮጵያን እስልምና ከመውሊድ መነጠል አይቻልም። መውሊድን ስናወጣው ሙሉ ታሪኩ ነው የማይኖረው። በመጀመሪያ ያው ለዚህ ለተከበረ ወር ስላደረሰን አላህን አመሰግናለሁ። አልሐምዱሊላህ። ነቢዩ ሰለላሁ ዐለይሂ ወሰለም ለነቢዩ ሰለላሁ ዐለይሂ ወሰለም ጉዳዮች ከፍተኛ ትኩረት በመስጠት የኛ አገር ሼኾች በጣም ተጠቃሽ ናቸው። በነገራችን ላይ መውሊድን በተመለከተ የዛሬ 1000 ዓመት አካባቢ ሼኽ አባድር ሰዎችን ሰብስበው እያበሉ እያጠጡ በ11ኛው ክፍለ ዘመን ማለት ነው፣ እያበሉ እያጠጡ ስለ ነቢዩ ሰለላሁ ዐለይሂ ወሰለም እየነገሩ ሰለዋት እያደረጉ ያከብሩ ምን እንደነበር አሁን መረጃ አሉ። ይሄ እርግጠኛ የሆኑ መረጃዎች ናቸው። እንግዲህ ማለት ነው በተለምዶ መውሊድ የተጀመረው በጀማ ንጉስ ነው ተብሎ ይነገራል። እንደዛ አይደለም። የዛሬ 1000 ዓመት ከዛ በኋላ የአናጂናው ኑር ሁሴን ባሌ እሳቸው በ16ኛው ክፍለ ዘመን እንደዚሁ ከፍተኛ ትኩረት ሰጥተው ሰዎችን እየሰበሰቡ እንደዚሁ መውሉድ ያወጡ እንደነበረ አሁን የተገኙ መረጃዎች ያሳያሉ። ከዛ በኋላ እነ ጌታው ሼኽ አሊ ጎንደር በ1851 የሞቱ ያለፉ እነ ሸሪፍ አብዱልዓዚዝ ከዛ በፊት ረጅም እድሜ የኖሩ የፈቂህ ሐሺም ሼኽ በአባት ሌሎችም እነ ሙፍቲ ዳውድ 1750 አካባቢ የነበሩና ከዛሬ 1000 ዓመት ጀምሮ ወደዚህ ወደ ኋላ ብንመጣ መውሊድ በሀገራችን ከሀገራችን ዑለሞች ከሀገራችን ታሪክ ከእስልምና ጋር በጣም የተቆራኘ ሆኖ እናገኘዋለን ማለት ነው። የኢትዮጵያን እስልምና ከመውሊድ መነጠል አይቻልም። መውሊድን ስናወጣው ሙሉ ታሪኩ ነው የማይኖረው ማለት ነው። ምክንያቱም መሸይኹላ ከዚህ ጋር የተያያዘ ነው። ለምንድን ነው ይሄን ኢህቲማም የሰጡት? ከየት ማሩት ካልን ወደ ላይ እንወጣና ከቁርአንና ከአላህ ከራሱ እንላለን። አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ጉዳዮች ከፍተኛ ማድረግ ከታሪክም ከሐዲስም ከቁርአንም እንማራለን። መውሊድ ማለት ኢህቲፋል ማድረግ ማለት ለአንድ ነገር መዚድ ሚነል ኢህቲማም መስጠት ማለት ነው። ተጨማሪ ትኩረት መስጠት ማለት ነው። አላህ ሱብሓነሁ ወተዓላ ለሳቸው ጉዳዮች ተጨማሪ ትኩረት ሰጥቷል። ይሄም በምን አሳየ ካለን ገና በአዘል ድሮ ጀምሮ ገና በአዘል እሳቸው እንዳሉት የመጀመሪያው ፍጡር አወሉሁም ኸልቀን ወአኺሩሁም በዐፈን፣ መጀመሪያ የተፈጠርኩት እኔ ነኝ፣ የተላኩት መጨረሻ እኔ ነኝ ብለዋልና መጀመሪያ በመፍጠር ኢህቲፋል አድርጓል። በሳቸው የተለየ ትኩረት ሰጥቷል። ለሳቸው ዑለሞች እንዲያውም በተለይ የሱፊ ዑለሞች የነቢዩን ሰለላሁ ዐለይሂ ወሰለም የታሪክ ሂደት በሶስት ነው የሚከፍሉት። 3 እርከን ነው የሚያደርጉት። የመጀመሪያው ኑራንየቱ ሙሐመድን ሰለላሁ ዐለይሂ ወሰለም ዓለም ሳትፈጠር በፊት በኑራንይ ነበሩ ብለው ያስተምራሉ። ይኸው አወሉል መውጁዲ አወሉል መስጡቢ ሊልሑቢ አስሉ መውጁዳት ባሪ ሌሎችም መንዙማዎቻችን ላይ ይህን ንቅጠቱል መውጁዳት ጦራህ ሁሉ የሚያሳዩት ይህንን ነው። ከዛ በኋላ ዓለም ከተፈጠረች በኋላ ያለውን ደግሞ ሩሃንየቱል ሙሐመድ ሰለላሁ ዐለይሂ ወሰለም በሩህ ዓለም የነበሩበት ይላሉ። በዛን ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ጸንቶልኛል ብለው ተናግረዋል። አላህ በሩህ ዓለም ለሳቸው ብቻ ነብይነትን በማጽናት ኢህቲፋል አድርጓል። በሳቸው ኢህቲፋል ማለት
መዚድ ሚን አልኢህቲማም መስጠት ስለሆነ ማለት ነው። ነብይነታቸው ነቢ አደም በጭቃና በሩህ መካከል በውሃና በጭቃ መካከል እያሉ ወይም ደግሞ ገና ሩህ ሳይነፋባቸው ጀምሮ ኩቲበት ብለዋል። ለኔ ነብይነት ጸንቶልኛል ብለዋል። ነብይነት መጽናት ማለት እነ ኢማም ሱዩጢና እነ ኢማም ሱብኪ እንደሚሉት በእርግጠኝነት ነብይ ነበሩ። ያኔ አህካመ ኑቡዋ ነበረ ከሳቸው ላይ ይላሉ። እንዲያውም አንዳንድ ዑለሞች ምን ይላሉ? አህካመ ኑቡዋ ማለት ነቢዩ መሐመድ ያስተምሩ ነበር፣ ሩሖችንና መላኢኮችን ያስተምሩ ነበር። ለዛ ነው የመላኢኮች ሙረቢ ናቸው የሚሉ ዑለሞች አሉት ማለት ነው። ስለዚህ ከዚህ በላይ ኢህቲፋል የለም። ኢማም ስዩጢ ኸሳኢሱል ኩብራ የተባለ መጽሐፋቸው ላይ ሌሎችም ሱቡል ሁዳ ወረሻድ የሚባል ኪታብ ሸረፉል ሙስጠፋ ላይ እንደተጠቀሰው ነብዩ ሰለላሁ ዐለይሂ ወሰለም ከአቡል አህባርና ሌሎች እንትኖች አስተላላፊዎች እንዳስተላለፉ ነቢ አደም ለልጃቸው ለሺስ የሰጡት ኃላፊነት አለ። አደራህን እንዲያርግ ካሉ በኋላ ሙሐመድ ሰለላሁ ዐለይሂ ወሰለም ከልጅ መካከል ሙሐመድ ይባላል። ስለሱ ከፍተኛ እሱን ባወሳ ቁጥር እንዲህ አድርጋሉና እንዴት ያደርጉት? በጀነት በገባው ቁጥር በየጀነቱ ዕቃ ላይ በየበሩ ሳንቃ ላይ በቅጠሎች ላይ በጉረፈል ጀና ላይ ተጽፎ አግኝቼዋለሁ በማለት ለሳቸው እንትን ብለዋል። ለልጃቸው መልእክት አስተላልፈዋል። እንደገና አላህ Subhanahu Wa Ta'ala ቅጠል በበሉ ጊዜና ጥፋት በተሰማቸው ጊዜ አላህም በዛ ነብይ ይሁንብህ ብለው ለምነውታል። አላህ Subhanahu Wa Ta'ala እንዴት አወቅ ሲላቸው መጀመሪያ ገና ቀና ስልኮ አላ ሻሳቂል አርሽ ላይ ስማቸው ተጽፎ አይቻለው። ሁለተኛ ደግሞ ጀነት ስገባ ደግሞ በየጥጋጥኩ ስማቸው ተመዝግቦ አይቻለው በማለት ገልጸዋል። ሰይድ ጫሊህን በተመለከተ ምን ይላሉ? ስሙን የከተበው ገይብ ላይ በአዘል ጀነት በየግንቡ በየዛፉ ቀንዘል በእርሱ ነው አፍርቶ ያገኘው መንዘልዘል በሱ ነው አፍርቶ ያገኘው መዘልዘል ጀነት ውስጥ ቢልጁዲ ወልከረሚል አጅዘል ይላሉ። ስሙን የከተበው ገይብ ላይ በአዘል ጀነት በየግንቡ በየዛፉ ቀንዘል በእርሱ ነው አፍርቶ ያገኘው መንዘልዘል ይላል። ስሙን የከተበው በየጀነቱ ዕቃ ስሙን የከተበው በየበሩ ሳንቃ በስሙ ያጠፋው የጀሃነም ዳንቃ በስሙ ያዳነው የስንቱን ሰው ጫንቃ የጀሃነም እሳት እንዳይለመጥጠው ይላሉ። እና ስሙን እዛ ላይ በመጻፍ አላህ Subhanahu Wa Ta'ala ኢህቲፋል አድርጓል። ለሳቸው የተለየ ክብር ሰጥቷል። ኢህቲፋል ማለት መዚድ ምን الihtimam የተለየ ክብር መስጠት ነው። ስሙን ከስማቸው ጋር በማቆራኘት ኢህቲፋል አድርጓል። ስሙን በማዋስ የራሱን ስም ከሐምድ ነው ሙሐመድ የወጣው የራሱን ስም በመስጠት ኢህቲፋል አድርጓል። የሱን ሲፋ በማላበስ ኢህቲፋል አድርጓል። በሳቸው ረኡፍ ነው እሱ ረኡፍ ብሏቸዋል። እሳቸውን ረሂም ነው እሱ ረሂም ብሏቸዋል። ሌሎችንም ስሞች ሐታ የቁርአንን ባህሪ በማላበስ ካነ ኹሉቁል ቁርአን የቁርአንን ልዕልና በማላበስ ኢህቲፋል አድርጓል። በስማቸው በመማል ኢህቲፋል አድርጓል። ብዙ ጊዜ በስማቸው ምሏል። ወነጅሚ ብሏል። ወነጅሚ ሙፈሲሮች እንደሚሉት ቃዲ ዒያድ አሽፋ ላይ እንደገለጹት ወነጅሚ የተባሉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ምክንያቱም ጨለማውን የሚያበራ ኮከብ ስለሆኑ። የኛ ሀገር ዑለሞች ሸምሱል ሐቂቀቲ ነው የሚሏቸው፣ የእውነተኛው ፀሐይ ነው የሚሏቸው። እውነተኛው ፀሐይ ነው ማለት ምን ማለት ነው? ይሄኛው የምናየው ፀሐይ አርቲፊሻል ነው ወይም ሃይ ኮፒ ነው እያሉ ነው። ኮፒ ነው የዛ እውነተኛ ፀሐይ እሳቸው ናቸው እያሉ ነው። በሳቸው ስም በመማል ያሲን በማለት ኢህቲፋል አድርጓል አላህ Subhanahu Wa Ta'ala። ያሲን ማለት የሳቸው ስም ነው ተብሎ ተገልጿል። ጧሃ በማለት ኢህቲፋል አድርጓል። ወለይሊ በማለት ወዱሃ በማለት ኢህቲፋል አድርጓል። ወዱሃ ማለት ወጅሁል ሙሽሪቅ የሳቸው የሚያበራ ፊት ነው የሚል ተፍሲር አለ። ወለይሊ በማለት
احتفال አድርጓል በሳቸው ለይል ማለት የሳቸው ጸጉር ነው ተብሏል ሙሉ ነብያት በአጠቃላይ በሳቸው ስም ቃል ኪዳን እንዲገቡ በማድረግ ሱረቱ ዒምራን ላይ እንደተነገረው ወኢዛ አኸዘ አላሁ ሚነ ነቢይነ ከአላህ ከነቢያት ሚሳቅ በያዘ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መሐመድ የሚባል ይመጣል የኔ ነብይ ይመጣል ስለዚህ እሱ ከመጣ እንድትከተሉት እንድትታዘዙት እንድታከብሩት በማለት احتفال አድርጓል ይሄ ሁሉ احتفال ነው የአላህ Subhanahu Wa Ta'ala በዛ በኋላ ሲረገዙ በጦሃራ ማጠን እንዲረማመዱ በማድረግ በጦሃራ ማጠን የተረማመደው አይኖቹን ተኩሎ ነው የተወለደው በጦሃራ ማጠን እንዲረማመዱ በማድረግ ከነቢ አደም ጀምሮ እስከ እናታችን አሚናና እስከ አባታቸው አብደላህ ድረስ በንጹህ ማህፀንን ከስፋህ ጃሂልያ ከዝሙትና ከኩፍር የጸዳ ማህፀን እንዲሆን በማድረግ የጸዳ ጀርባ እንዲሆን በማድረግ احتفال አድርጓል በሳቸው لم تزل في ضمائر الكون تختار لك الامهات والاباء ضمائر الكون ውስጥ እናትና አባት እየተመረጡልህ በምርጦች መስመር ነው የመጣው ወተቀልበከ في الساجدين በሳጅዶች ጀርባ ነው የመጣው ብሎ በዛ በማምጣት احتفال አድርጓል በሳቸው አላህ Subhanahu Wa Ta'ala احتفال مزيد من الاهتمام ሰጥቷል በተለየ ሁኔታ ማለት ነው ከሌሎች ኑራቸው ለነቢ አደም ላይ ሲያርፍ መላእክቶች እንዲሰግዱ በማለት احتفال አድርጓል ዑለሞች የሚሉት መላእክቶች የሰገዱት ነቢ አደም ላይ ከነበረው ኑር ለነበረው ኑር ነው ብለው ይናገራሉ የሱለይማንን ሐተም በሳቸው ስም በመቀምቀም احتفال አድርጓል የዩሱፍን ቀሚስ በሳቸው በመቀምቀም احتفال አድርጓል አላህ Subhanahu Wa Ta'ala ከዛ በኋላ ደግሞ ሲረገዙ የተረገዙበት ሁኔታ احتفال ነው የአላህ Subhanahu Wa Ta'ala የሚያሳየው አሚነት እናታቸው አሚና ስታረግዝ ሲያረግዙ ስሜት የርግዝና ስሜት አልተሰማቸው አላህ Subhanahu Wa Ta'ala የርግዝናቸውን ሰሞን ኢኻሷት አሳይቷል አስሐበል ፊልን በማጥፋት احتفال አድርጓል በሳቸው የሳቸውን ክብርና ዝና ከፍ አድርጓል ከዛ በኋላ እርግዝናቸው አወላለዳቸው ህይወታቸው በአጠቃላይ በአላህ اهتمامና احتفال የተሞላ ነው ማለት ነው ሰውነታቸውን እያንዳንዳቸውን የሰውነት ክፍል አውስተዋል አላህ Subhanahu Wa Ta'ala ቀልባቸውን አውስተዋል ደረታቸውን አውስተዋል አለም ነሽራህ ለከ ሰድረክ ያለ እንደውም ምክንያት የሚፈልግ ነው የሚመስለው በሌላ መንገድ መግለጽ ይቻላል ነገሮች የሳቸውን ሰውነት ሆነ ብሎ ለማውሳት በሚመስል መልኩ አለም ነሽራህ ለከ ሰድረክ ووضعنا عنك وزرك الذي انقض ظهرك ጀርባቸውን አውስተዋል ما زاغ البصر ወይናቸውን አውስተዋል وما ينطق عن الهوى اما አንደበታቸውን አውስተዋል ይሄ ሁሉ احتفال ነው የሚባለው ما كذب الفؤاد ህሊናቸውን አውስተዋል እጃቸውን አውስተዋል የዱላሂ فوق ايديهم በማለት ይሄ ሁሉ አላህ Subhanahu Wa Ta'ala በሳቸው احتفال ማድረጉን ነው የሚያሳየው ከራሳቸው ውጭ ሱሐቦችን ብናይ በሱሐቦች በእያንዳንዱ የሰውነት ክፍላቸው احتفال አድርገዋል ባክታቸው احتفال አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም ተፍተው መሬት ላይ ወድቀም ነበር አክታቸው ትልቅ ወርቅ እንደወደቀ ሉል እንደወደቀ ሁሉ ነበር ይሻሙበት መሬት ላይ ወድቀው በእግራቸው ጣቢ احتفال አድርገዋል ሱሐቦች ነብዩ ሰለላሁ ዐለይሂ ወሰለም ውዱእ ያረጉበትን ውሃ አይደፋም ነበር ሁሉም በገበቴ አግንቶ ነበር የሚሻማው በደማቸው احتفال አድርገዋል የኡሁድ ዕለት የቆሰሉ ጊዜ እዚህ ላይ የገቡ ብረቶችን ለማውጣት አንድ ሱሐባ ደማቸውን ጠጥተውታል እና እሳቸው ምንድነው ያሉት አንቀዘ ጀሰደሁ ሚን النار ነው ያሉት ራሱን ከሳት አድኗል ብለዋል በጸጉራቸው احتفال አድርገዋል ጸጉር ተላጭተው መሬት አይወርድም ነበር ሁሉም ሰው ይሻማው ነበር ኻሊድ ኢብኑ ወሊድ የትም ሲሄዱ የሳቸው ጸጉር ኮፍያቸው ሰፍተው ነበር የሚሄዱት ጦርነት ሲገቡ ያችን ጸጉር ካልያዙ አይገቡም ነበር احتفال አድርገዋል ኻሊድ ኢብኑ ወሊድ ከዛ በኋላ ለኢማሙ ማሊክ ታሪክ ኢማሙ ማሊክ
ፈረስ ተገዝቶላቸው ተሸልመው የሚያምር ፈረስ ለሰው ሰጡት። ደርሶ ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም የተራመዱበትን መሬት በፈረስ ኮቴ አረግጠው ብለዋል። እና መዲና ሲሄዱ በጥንቃቄ ነው ይሄን ረግጠውት ይሆናል እያሉ ማለት ነው። ኢህቲፋል ማለት ከዚህ በላይ ኢህቲፋል የለም። ዑለማው ሁሉ በአጠቃላይ ኢህቲፋል የእሳቸውን ሐዲስ ሲያወሩ ንጹህ ልብስ ለብሰው ሀይባ እያለቀሱ ነው። ኢማም አልቡኻሪ አንድ ሐዲስ ለመዘገብ 2 ረካዓ እየሰገዱ ነው የዘገቡት። ኢህቲፋል አድርገዋል። ይሄ በታሪክ ውስጥ በአጠቃላይ በነብዩ ሰለላሁ ዐለይሂ ወሰለም ኢህቲፋል አለማድረግ ደእቡል ዑለማ ደእቡ ሳሊሒን ነው። ኢህቲፋል አለማድረግ ነው የሚገርመው። ኢማም ኢብኑ ከሲር አንድ እንትን አላቸው ቢዳየቱ ወኒሃያ የሚባል ክታብ ላይ እንትና ኢብሊስ 4 ጊዜ ጮኸዋል ብለው ይናገራሉ። 4 ጊዜ ረነ 4 ረናቲን ነው የሚሉት። ረናት ማለት ብሎ አልቅሷል ይላሉ። አንደኛው ከጀነት ሲባረር፣ ሁለተኛው ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ። እሱ ብቻ ነው ኢህቲፋል ማያረገው በነብዩ ሰለላሁ ዐለይሂ ወሰለም። በነገራችን ላይ ኢብሊስ ብቻ ነው ወይም ደግሞ የእሱን ሱና የሚከተል ሰው ነው ልክ እንደሱ በዊላዳው የሚያለቅስና ረናት የሚያሰማ። ሶስተኛው ፋቲሃ የወረደች ጊዜ፣ አራተኛው ፈትህ መካ ላይ 4 ክስተቶች ላይ እየየውና አቅልጦታል ይላሉና ኢህቲፋል ያላረገው ኢብሊስ ብቻ ነው፣ የማያደርገውም ኢብሊስ ብቻ ነው። ከዛ ውጭ ሷሊሆች በአጠቃላይ በተለያየ መንገድ ኢህቲፋል አድርገዋል። በዜማ ኢህቲፋል አድርገዋል። ሐሳን ኢብኑ ሳቢት በላይ ኢህቲፋል ያደረገ የለም። ሁሊክታ ማአሕሰኑ ሚንከ ወአሕሰኑ ሚንከ ለም ተረቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ እያለ በእርግጠኝነት ነው ካሁን በፊት እንዳንቱ አይነት ቆንጆ እንዳንቱ አይነት ጀሚል የሆነ ሰው ተወልዶ አይታወቅም እያለ በእርግጠኝነት ከአደም ጀምሮ እየተናገረ የመቼም ታጸደቁለት እውነት ስለሆነ ከዛ በኋላ ሁሊክተ ሙበረአን ሚን ኩሊ ዐይብ ከአነከ ቀድ ሁሊክተ ከማ ተሻኡ እያለ ኢህቲፋል ያላረገ በሳቸው አካል የለም ማለት ይቻላል። እና ኢህቲፋል ማድረግ የነዚህን ሁሉ ጎዳና መከተል ነው። መን ተሸበሀ ቢቀውሚን ፈሁወ ሚንሁም ነውና አላህ ሱብሓነሁ ወተዓላ በእነሱ ያደርገን። ፕሮግራም ሰፊ ስላለ ስለሳቸው በነገራችን ላይ ተነግሮ አይዘለቅም፣ ተወርቶ አይዘለቅም። አላህ ወኢነከ ለዐላ ኹሉቂን ዐዚም ካላቸው በኋላ ሌላው ሁሉ ትርፍ ነው፣ ዋጋ የለውም። ሌላ የፈለገ ብዕሩን ቢያጠፋ የፈለገ ቢናገር ዋጋ የለውም። የዛችን ቅንጣት አይደርስምና ኻሊቀ ሰማዋት ወል አርድ ካመገሳቸው በኋላ ስለዚህ ቢነገር ሌሊቱን ሁሉ የሚያልቅ አይደለም። እዚህ ላይ አቆማለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አላሁ አክበር።